ሜሪ ኦፍ ኤክስተር በጀግንነቷና በጽናቷ እጅግ ተብላ የምትጠራ በሁለተኛው የዓለም ጦርነት ወቅት መልእክተኛ ሆና ከአንድ ቦታ ወደ ሌላ ቦታ እየበረረች በፈረንሳይ ከጥላት መስመሮች ጀርባ ምስጢራዊ መልእክቶችን ስታለዋውጥና በብሔራዊ እርግቦች አገልግሎት ውስጥ ስታገለግል የነበረች እርግብ ናት። በኤክስተር የጫማ ሰሪና እርግብ አርቢ የነበረው የቻርሊ ብሩሪ እርግብ የነበረች ሲሆን በጦርነት መሃል በመጓዝ የእንግሊዝ ክልልን አደገኛ ተልእኮዎችን በመወጣት ብዙ ጊዜ ቆስላ ትመለስ ነበር። በጉዞዎቿም በጀርመን በሰለጠኑ ጭልፊቶች መጠቃት፣ በጥይት መመታት፣ በሽጉጥ መተኮስ ቢደርስባትም ሁልጊዜ ተልእኮዋን በስርዓት በማጠናቀቅ 22 ጊዜ የሰውነት መሰፋትን አስተናግዳለች። ሜሪ የዲኪን ሜዳሊያ በኖቬምበር 1945 በጦርነት አገልግሎት ላሳየችው አስደናቂ ጽናት የቪክቶሪያ ክሮስ በዩኬ ውስጥ ለጀግንነት ከፍተኛ ወታደራዊ ክብር የዲኪን ሜዳሊያን ተሸልማለች። በስተመጨረሻም ከ5 ዓመታት ቆይታም በኋላ ሞታ በኤልፎርድ ለንደን በሚገኘው የእንስሳት መቃብር ቦታ በክብር ተቀበረች።